ያባዬ ትንሽ ብተኛ ምን ችግር አለ? ችግርማ አለ። ሳርዬ ስራን ሲያከብሩት እኮ ነው የሚያስከብረው። በስራ አላስደሰትኩም ማለት ነው? እንደዛ ማለት አይደለም። በሁሉም ነገር ልክ እንደ እናትሽ ንቁና ጠንካራ እንድትሆኚልኝ ነው የምፈልገው። በስራሽ ሁሉ በጣም ደስተኛ ነኝ። እሺ እንደማን ሆኜ እንዳስደስት ምን ማድረግ አለብኝ? ጠንክረሽ እንደተማርሽው ጠንክረሽ ሰርተሽ የኔ ተተኪ እንድትሆኚ ነው የምፈልገው። እኔ ሳራ ተስፋዬ ከዛሬ ሰዓት ጀምሮ ስራዬን በአግባቡና በፍቅር ልሰራ በእግዚአብሔርና በአባቴ ፊት ቃል እገባለሁ። አሜን። እንደዛ ነው። ለአስር ቀን ጅጅጋ ስለምቆይ የኔንም ቦታ ተከተሽ እንድትሰሪ በምክር እያሳበብኩ ትርፍ ስራ ታሰራኛለህ አይደል? ትርፍ ሰዓቱን ስመለስ እንጫወታለን። ያው ትንሽ በቃ ትንሽ ሰዓት ሄዷል። እሺ 800 ብር ዛሬውኑ ልክልሻለሁ። አዎ ግማሹን ለልጆቹ ትምህርት ቤት አደርጋለሁ። ደግሞ ከላው ላይ አክስቱ ስለታመመች አንዳንድ ነገር ላድርግላት ብዬ ነው። ደስ እንዳለሽ እሱ የፈለግሽውን አድርጊ፣ ችግር የለም፣ ቅር አይለኝም። እነሚጣን ግን ማታ ደውልላችኋለሁ በያቸው። እሺ በቃ እሺ። ሰላም ዋልልኝ። ሰላም ዋል። ቻውና እንዴ ያነጋገረን ዘጋው አይደል? ማታ ደውላለሁ ብሏል። አላቅ እንዴ ነይ ማታ ደውላለሁ። አንተ ኢሚግሬሽኑን ጉዳይ እንዴት አደረክ? በጧት እየጨረስኩ። በቃ እነ ሜሮን ከጠየቁ እነ ማዘርጋ ባህር ዳር መሄድን ነገራቸው። እሺ አዲሶቹ መኪኖች ገብቷል፣ ቼክ አድርጋቸው። እሺ አይሽ አይደል ሜሪዬ? እስካሁን ስራ አልገባም። የኔ አባት ግን በያገር እንከራተታል። ምን ይሆንሽ ነው ሳራ? ፍቅርሽን ወደ ጥላቻ አትቀይሪው እንጂ። ምንድነው ፍቅር ሌላ ስራ ሌላ ሜሮ? በጣም በወደድሽው ቁጥር ስለሱ እያሰብሽ ትጨነቂያለሽ። ታዲያ ልክ አይደለ? መኪናና ሸሚዝ በየቀኑ ከሚቀየራቸው ስራውን አይሰራ? አድርሻው ምን ያደርግበት? አሁን እሱ ማሰብተኝና በፍቅር እንዴት ጸብ ማድረግ እንዳለብሽ ብቻ ነው መጨነቅ ያለብሽ። እንችለውን ያክል ሞክራለሁ። እሺ ምን ላድርግ አቃተኝ። ጭራሻውንማ ሲያይ የሚያደርገውን እኮ ነው የሚያሳጣው። እሱ እኮ ብዙ ፈላጊዎች አሉት። በዛ ላይ ቆንጆና ሀብታም ነው። ሃይ አዘር ሄዷል አይደል? አዎ። ስራ ላይ ነበራችሁ? ምን ነው? አይ መቼም በስራ ሰዓት አትቀልድም ብዬ ነው። ሜሮን እቺን አስተካክለሽ እንድትወጪ። እሱ ለምን ቁጭ ብሎ አይሰራም? ጠይቂው። እጠይቀዋለሁ። የምፈራው መስሎሽ? ዳዊት ትንሽ ስራ አለች። ምሳ እንደጨረስኩ እደውልልሻለሁ። ወደ ማታ ተገናኝተን እናወራለን። ጥሩ ታለሽ? አይ ለባቢ ደወልክለት? አዎ ጅጅጋ ነው ብሎኛል። ጠዋት ስልክ እምቢ ስላለው ነው። አይ ተገናኝተናል። ዳዊት ማታ ተገናኝተን ስለ ስራ ልናወራ እንደው ምን ይሻል? ጓደኛ ነው እንዴ? ማለት ማታ ደውዬልሽ ብናወራ ምናምን እያለ ነበር ቅድም። ሳራ ወንድ ልጅ ብቻውን አይቀመጥም። ዳዊት ጋር ደግሞ ማስደውል ሴት የለችም። እሱ ደግሞ ሁሉንም በፍቅር ነው የሚቀርባቸው። አንቺ ደግሞ እንደዛ አይደለሽ ማለት። አንቺን በጣም ያልቀረበሽ ቢወድሽ አልያም ቢጠላሽ ነው። በይ ዝም በይ። መጥላት እንኳን አይጠላኝም። እሺ ወድሽ እሱ አባቢ ብቻ ነው የሚወደው። አሁን ማሰብ ያለብሽ እንዴት አድርገሽ መቅረብ እንዳለብሽ ብቻ ነው። ሁሉንም ነገር ዛሬ እነግረዋለሁ። ማፍቀር ኃጢአት ነው እንዴ? ሳራ ላታደርጊው አትፎክሪ እሺ። እኮ ቢመስል በሳምንት አንዴ እየመጣሽ እያረግሽ ምን ትሄጃለሽ አይደል? ሳምንት ሙሉ ከማረ ሚስት ማግባት በስነ ስርዓት እዛው ወንድምሽን አግባቢ። እኔ ሚስትና ገንዘብ እፈራለሁ። እጣ ክፍሌ አይደለም። አሁን ግን ሚስት ያስፈልገዋል። ለምን? ይሄ ለተከታታይ ምትም ተቆማለሁ። እኔ እኮ ሊድ የምለው ለለውጥ እንጂ እኮ ለመዝናናት አይደለም ማለት እዚህ ስለወጥ የለም። አንተ እኮ ያልተለወጥከው ቤተሰብን ስለምትረዳ። በቃ አሚን ቤተሰብ አትርዳ አቁም። እንዴ ብስሬኔ ምን አደረኩላቸውና ነው? ከዚህ በላይ ስጋን ቆርጠን ሰጣቸው። ይውላል የዘንድሮ ቤተሰብ ቫምፓየር ደምን የምትጣርገው ከጨረሰው በኋላ በእርግጫ ብሎ ነው የሚያባር። በቃ ወሬ አታብዛ። አንተ ራስህ አባቴ የሚታልፍ ከምትቀመጥ አግባና ዘረን ተካ። አራንሶ እንደዚህ አትይ። ክላስ እንታ ለምታይ 9 ሰዓት ልብሳችሁን አጥቤ እሄዳለሁ። እራት እዚሁ ነው። ገንፎ ከሆነ እመጣለሁ።
ገንፎ ነው ካውጂጂ በተባለው ጊዜና ሰዓት መኪናዎቹን በማቅረባችሁ በጣም ተደስተናል። ስለ ድርጅታችሁ ቃል አክባሪነትና ጠንካራነት በድርጅታችን ላመሰግን እፈልጋለሁ። ታታሪነትና ቃል አክባሪነት መለያችን ነው። በአሁን አድናቆትሽ በድርጅታችን ስም አመሰግናለሁ። እኔም አመሰግናለሁ። ጥሩ። በመጨረሻም እንግዲህ በተባባልንበት ጊዜና ሰዓት ክፍያውን እንፈጽማለን። የድርጅታችን ሰዎች ስለ መኪናዎቹ መተው ገለጻ እንዲያደርጉልን እንፈልጋለን። እሺ፣ መኪኖችን በተባለው ቀን ለማስረከብ ዝግጁ ነን። ገለጻ ለተባለውም ምን ስራ ብቻ የሚሰራ ባለሙያ ስላለ አያሳስባችሁ። ጥሩ። እንግዲህ ስራውን በጋራ መስራት እንችላለን ማለት ነው። በሚገባ ለሌላ ስራ እንዲያመችን ቢዝነስ ካርድ እንስጣችሁ። ሄሎ ሳሪ። ሄሎ ዳዊት፣ አንድ ሰዓት ሙሉ እኮ አስጠበቀኝ። በጣም ይቅርታ ሳራ። አረ ችግር የለም። አሁን የደረስክ? መምጣት አልቻልኩም። መምጣት አልቻልኩም? አንድ ጓደኛዬን አገኘሁትና ከሱ ጋር እየተጫወትን ነው። ችግር የለም። ቻው በቃ። ማነች? ሳራ ነች። ራስ ፈጥራኝ ነበር። ታዲያ ለምን አልሄድክም? ደግሞ ከአንተ ጋር እየተጫወትን ነው። ዴቭ፣ እቺን ልጅ ብትንከባከባት ያዋጣል። እዚህ ሞት ሸረፍ የኔ ቆንጆ ልቤን የጠለው ግድል ሳይወድሽ እኮ ቀርቶ አይደል? ወደኝ የማይከብረኝ ነበር። ግድል እሱ ጨዋታ ከጀመረ እኛ መጫወት አያቅተንም። ደስ የሚለው ጥበብ መጠጣት ብቻ ነው። እሺ Sarah. Hi. ያር እንዴ እራት እኮ እንብላ ብዬ ነው። ማለት በሰላም ነው ከነሱ ጋር? ምን ነው እነዚህ አንድ ላይ ጨርስ። አንዳንዴ እኮ ጊዜ ሰጥቶ መጫወት ለፍቅርም ሆነ ለስራ አሪፍ ነው። እኔ እኮ ለዚህ ነው ስራ አስኪያጅ መሆን የምፈልገው። እንዳለ ሴት ይወዳል። ነገሩ ይቆንጆ ከአንቺ እንኳን ይበልጣል። አይ ይበልጣል። አንተ እኮ ጥሩ ተወጣ የኬንያ አትሌት ነው ትመስል። ምንድን ነው? አይ እዚህ ታልገላቸው እንዴ? እዚህ ታድር ነው። ኦኬ መልካም። አንቺ ልጅ ይሄ ልጅ ጠምደሽ ይዘሽዋል። እኔ እኮ በክፋት አይደለም ሼር አለኝ ብሎ እንዳይዘናጋ። ዳዊት በስራ እንዲጨናነቅ አልፈልግም። ከጎበዘ እንደ አባቱ ሆኖ ይስራ፣ ባይሆንም አልጫነው። እኔ የምፈልገው ትዳር ይዞ የአባቱን ዘር እንዲተካ እንጂ እናት አባት የለኝም ብሎ እንዲያስብ አልፈልግም።
ልክ ነህ አባ። ትዳርማ ጥሩ ነው። ለአንቺም ያስፈልጋል። ይሄን ታውቂያለሽ አይደል? ግን አባ እኔ ካንቺ ብጣ ብዬ ነው እንጂ ብታገቢልኝ ማለት ነው። ዛሬ አንቺ አግብተሽ ስትወልጂ ሁለተኛ ልጅ ኖረኝ። ያባ አይኖሽ ወልደለ ሳሚ ከመቀመጥና እንደሰምተ እኔ መች ነው መመኝ ያልኩት? አይደለም ተዘጋጅቼ ልወጣ ስል ነው ሳራን አትቀራለች። ሳራን አትቀራለች? አዎ። እቺ ልጅ ግን ፎንቃ ዘይት አታውቅም። አንተ ደግሞ ታብዘዋለህ። ራት ያለ ፎንቃ አይቻልም እንዴ? አይቻልም። ልብስ ገዛች፣ ዝም አልኩ። ያ ሁሉ ገንዘብ ቦነስ ብሎ መስጠት ቆይ አንተ ከኔ የተሻለ ምን ሰራና ነው ያ ሁሉ ገንዘብ ቦነስ ብሎ የሚሰጥ? ቀናሽ መሰለኝ። ኧረ አልቀናውም። እንዴት አንተ ላይ ቀናል? ባለፈው የገዛችልን ልብስ እነ ማዘርጋ ላቀው እንደ ከነበረ ቁም ሳጥን ውስጥ ነው ያለ። እና ለምንድን ነው የማለብሰው? እኔ ስራ አስኪያጅ ልትሆን ነው አይደል እንዴ? እንዲህ አይነት ነገሮች ላይ ፈጠነ ነው ማለት ያለብህ። ፈጣን ነው ቶሎ ትቆረጣ። ምንድን ነው የሚለኝ? ስማ አንተ እኮ ሳራን ስትጠብስ ድህነት ከቤታችሁ ውልቅ ብሎ ነው የሚጠፋው። እኔ ሳራን የምቀርባት ለገንዘብ ነው አልኩኝ። ወጣኝ። ሳራን ጥበስ የምልህ እነዛ ሚስኪን ቤተሰቦች ዘና ብለው እንዲኖሩ ነው። ስማ እኔ ቤተሰቦችን የማኖረው ፈጣሪ በሰጠኝ ጉልበት እንጂ በሳራ ብር አይደለም። ተው እንጂ የድሮ ሰው ይመስል 50 ጊዜ ፈጣሪ ፈጣሪ የምትለው ነገር ነው ግራ ገብት የሚል። ፈጣሪ እኮ ፊት ለፊት ያስቀመጠልህ ምግብ ካልበላኝ ይቀየማል። በስራት ይታወቃል። በጣም እየተበሳጨ ለምንድን ነው የማልበሳጨው? ነገ ነው በባህር ቤተሰቦች ነው ያለው ያካል እንዴ? እሺ አሁን ይግብ። ቆይ ስለ ሰራ ምንድን ነው የምታስበው? ሌላ ምን አስባለሁ? ጥሩ ነገር ታንኪው እኔን ነው የምፈልገው። ይኸውልህ አንተ ሰራን ተጠብስና ስራ አስኪያጅ ትሆናለህ፣ እኔ ደግሞ ምክትል ስራ አስኪያጅ ሆናለሁ። ከዛ የድርጅታችንን ገንዘብ ቡጥ አድርጌ ጨርሰዋል። ገብቶሃል አይደል? ቢሆንም ዛሬ ሽክ ማለት አለብህ። ሸሚዝ ምናምን ደግሞ ቀይ ሳሪ የራት ልጆች ስለሚበልጥ ነው እንጂ እዛ ሰው ፊት እንዲመክር በጣም ከባድ ነው። የሚገርም የተነበበ ተብራሪ ነበር እንዳልክ ነው። አይ ለነገሩ አንቺ ጋር ትሩስ ነበር ወጣ አልሰማኝም። እንዴት እሺ ነው ተሰጠኝ በጣም መሰለ ዛሬ ደግሞ ታለብኝ ማለት ነው ተፈጠነ እውነት በእኔም እኮ እንደዚህ ነው የሚለው። ለኪነቱ በብቃት የሚወጣ ሰው ከራና ብልሳው ነው የሚሆነው። እንትን እንዳባቴ ነው የምጠይቀው። ይጋሽ በጣም ከባድ ነው። አይ አንተ ምከለ ከዚህ ልጅ ጋር መታየት የሆነ ግንኙነት ያላቸው ነው የሚመስሉት። አብዳ ሊሊዮ ትወዳቸው ትመስላለች። የሳሪ ብቻ እንጂ ዘይነት ብቻ ሰው እንደዚህ አይነት ቴስት እንድም ያላት መስሎኝ። እርግጥ ከንቱ የለኝም እኮ ከሰማይ በጣም ጠይቃለች። ይሄ አዎ ወጥቶ ተገበዳቸው ያርሳ ተጫውት አንቺ ምን ተገኝቶ እንደዚህ አጓጓሽ? ቀና እንዴ? የተፈጠረው ነገር በነግሽ አታምኝም።
አጓጓኝ እኮ በእናትሽ በቅናት ተንጫጫ ዛሬ ኮራል ካሻል እና ምን አሰብሽ እንት የሚያስመስለኝ ልብስ ለመግዛት አታጋዥ እንዴ ወራብሬ በእናትሽ ልጅ እሱ ታቸው አግራቸው ይምጡና እንሂድ ይሄ አብረን ሄዳለን ብያቸዋለሁ አሜን እኛ ቃል እንገዛ ስለሆነ በጫማችሁ ትመጣላችሁ እሺ እርሶን አላናገርንም ሳሪ መቼም ባንገዛ እኛም እናጋዛለን በተለይ አሜን ከተከራከረ በቃ ለምን ሄሊኮፕተር አይሆንም በባጃጅ ሰብ ያጋዛሻል እውነት አይደል እንደ አሜን ልጅ ይገርም ማርክ ነው ምን አለ እሱ የሁሉ ልብስ ትገዛለህ አንድ ቡታንቲ ብትገዛ አንድ ቡታንቲ ፍቅር ታውቃለህ ይሄ ልብስ አጥሩ ውስጥ ከገባ ሌሎች ልብሶች ደንብረው ነው የሚጠፉት ለዚህ ምልክት እኔም ጋር ማየም ጋር መደወል ያቆመው ወንድ ልጅ ሲያገኝ ልቡ ይደፈናል የሚባለው ነገር እውነት ነው ይህ ሳንግ መቼም ታስታውቃለህ አትቸኩይ ጊዜው ገና ነው አትቸኩይ እውነት ግን ወደዳት ሰውዶልሽ እሱ ግን አይታወቅም እሱ ወደዳት ነበር አሪፍ ይሄን ብልቅና ማሸነፍ ፍቅር ታይዘው እንዴት አሪፍ ነበር ሳራማ በፍቅር ጠብ ነው የምታደርገው ከዛ እንኳን ደቡብ አፍሪካ እዚህ ደቡብ ሱዳን ሄድ እዚህ ደቡብ ሱዳን ሄድም ታያለሽ እንደዛማ ከሆነ የማየጽም ተሳካ ማለት ነበር የኔ ወዴዋ ነው የተናገርኳት መሬት ጠብ አትልም ታያለሽ ምን ያዋለው እንጂ ነገድቢያ መቼም በቃ የዘንድሮ ልጆች ዋስተው መገደብ ነው የሚታያቸው አይደል እኔ ፓስፖርቱን ጨርሻለሁ ቆይ ሰዎቹ ምን አሉኝ ያልኩኝ ቀጥታ ጣሊያን አትገቡም ለምን መጀመሪያ ደቡብ አፍሪካ መሄድ አለብና ቆይ እኔ ያልገባኝ ነገር ደቡብ አፍሪካ ለምንድን ነው የምንሄደው አሚን አትፍራ ድርጅቱ ራሱ ነው የሚወስደን እሺ ክፍያውንስ ምን አሉ ሄዳችሁ ቀን ሲደርስ ትከፍላላችሁ ማለት እሺ ለማንኛውም እኔ ጨርሻለሁ ሁሉን ነገር ይተኝ በእናትህ ከቻላችሁ አፍጥኑት ኧረ ችግር የለውም አይተማመንብሻለሁ እኮ ቻው በቃ ቻው እሺ ዛሬ ምን ተገኝተህ ነው ያለበት አንቺ ለመጋበዝ ሰፈር ተሰለኝ ደስ አላልኩም በከዚህ በፊት አልከው ስለማታውቀው ጠይቀኝ እውነቱን ለመናገር ያው ለለስ ቁጥር ልጅት ስላለ ይረዳሽ ነው ታዲያ ለጠይቅ አሰብኩኝ አመሰግናለሁ የት ያለ ነገር እየመስሎ ነው እንጂ ምንም ነገር የለም ኮንቺ ትራንሽ ማለት ነው ለዴት የማይመስል ነገር ነው እያወራ ያለው ለምን ታስቢ ደረሰች ደግሞ ከሰራታች ይዘች ስራ ባልደረቦቼ ጋር መስናናት ይሄን ያህል የሚያስከፋ ሆኖ ነው እንኳን ያለ ቦታ አስገብቼ መሰረት ብቻ በቂ ነው ሰራቸው ለመናገር የፈለግከው ነገር በግልጽ አናግረኝ ሰዎች ለምን እንደምታደርጉት ነገር አላስደሰትም ወሳሰኝ የዘመን አጋሰጠው እንደተቆመ ነው ጀመረ ሰው ይደርሳል ቀጥል ደግሞ አንተ ላይ ያለው ሲል ስለዚህ ለማከለ ለምን ሰዎች ላይ ካለሰ ፕላን ላይ እንትን ተፈራራሪ ነው ራስሽ ዝቀሽ ተከሰች እንደም አይነት ተሰለሽ ሰላም የት ነው ያለሽ አሜን ተሻት እንዴ የለችም እኮ ውስጥ የለችም ውጭ የለችም በእናት ደበርሽ ነው ደስ ሊል ነው የሚደብረኝ እኔ ጀማል ማለት ነው አጋባ ዝም ብላ ነገር እሺ ያለሽ ሆነሽ ማለት ሰላም
ሌላ ሰው መስለሃል እኮ መጣ ሰምቼ ነበር እንደምላክ እዚህ በቃ ምን ስራ ተጨምረኝ ቢኒያሚን ተሰላማችሁ ተሰላሚያ ጋነሽ አብራት ጓደኛዬ እናቴ ሰላም ነው? እንዴት ነሽ? ሰላም ላወራሽ ፈልጌ ነበር። አቤት። ምን ችግር አለ? ወንድም እንዴ ምን ማለት ነው? ሰውነታው ያማል እንዴ? እንዴ ቅድም ለሻሪ ሴተኛ አይደል ማለት እኔ ነኝ ሴተኛ አይደል? እሺ ያለሽ እሱ አይደል? እኔ ነኝ ሴተኛ አይደል? አንተን በህይወት ሰው ምትቻላል ታዲያ ስለምትል ኦኬ ታዲያ ምሽት በጣም ደስ ያለኝ ቅድም ለምን ነገር ከምትልም እንደዚህ ነው። አይ ምን ይችላል መስራት ነው ይወጣ በመሄድሽ በጣም የተሳጨው ለምንድን ነው የምትተሳጨው? ሳራ ምንም አይነት ክፍተት መፍጠር የለብሽም እኮ እንዲህ አይነት ቀዳዳዎች ነው ሌሎች የሚጠቀሙበት በፍቅር ጣብ እስኪል ድረስ ምንም አይነት ክፍተት በፍጹም መፍጠር የለብሽም ደም ውስጥ ያለው ስለ በግልጽ አይናገር በየሰዓቱ ከማይመጥን ሰው ጋር እያልከ የሚለፈን አሁን ጥሩ ለውጥ እያመጣን ስለሆነ መታገስ መቻል አለብሽ በኋላ ልመናው ሁሉ ወደ እሱ ላይ ይቀየራል አንድ ተረዳው ነገር እንደሆነ ታውቂያለሽ ዳዊት ራሱ ሙዴ አሁን ደብሬ ነበር ሄሎ አወጥቻለሁ እሺ አሁን መንገድ ላይ ነኝ የመጣው እሺ ለምንድን ነው የቀጠረሽ እኔ እንጃ ጠዋት ደውሎልኝ እንደሚፈልገኝ ነግሮኝ ነበር የወደድሽው መስሎት ሌላ ነገር እንዳያመጣ ወንድ ልጅ እኮ ስትቀርቢው እንጋደም ነው ጥያቄ አሜን ግን ለዚህ አይደል ምን ነው እንዳይደለ ስለናናቀ ሞክሪው አላለሽም ብቻ ዋናው አክተራችን እሱ ስለሆነ ጥርስሽን እያሳየሽው በደንብ መንከባከብ አለብሽ ዳዊትን በእጃችን እስከምናስገባ ድረስ ለምን ይመስልሻል ግን ይቀጠሪ ምን አቀረ በመሀሉ ግን ደውልልሻለሁ እሺ ቆይ ባል ለኔ ችግር የለም መቼም እዚህ ጠራኝ አዲስ አበባ ነው በል ታሳይ መሆን አለበት ያው ውበቷን እየደነቅን ማንም ሰው ሳይሰማ አንድ ሚስጥር ትጠይቅሽ ነበር ትውጭኛለሽ በቃ ውስጥ የተሰማኝን ስሜት ልጠይቅሽ ብዬ ነው ይቅርታ ችግር ሄሎ ትውጭኛለሽ እኮ ብሎ ጠየቀኝ አንቺ አልሻል እንዴ አላረገውም ሄሎ
እሺ እደውላለሁ። እሺ አባዬ እሺ። ሴት ልጅን ግን ጠበቅ አድርጎ የሚያሳሻል አይቀርም። ጊዜውም ጥሩ አይደለም። ሳራ ግን የልጅ አዋቂ ስለሆነች ብዙም አልፈራም። እንዳልከው መጠንቀቁ አይከፋም። ደግሞም ኃላፊነቱ የኔ ብቻ ሳይሆን ያንተም ጭምር። አውቃለሁ ያሰኝ ያው ልጅነት ስላለባት አጠገብ ያለው ሰው ሁሉ መልካም ይመስላታል። ለዛ ብዬ አይ ዳዊት እንደ አባት ጥሩ ሐሳብ ይሆናል። በሳራ ያላሰብኩ ለማን አስባለሁ እንደዚህ ምን ነው እኔ ያልስ እንዳለሽ ማወቅ ፈለኩኝ። ምናልባት በዚህ ሰዓት እንዲህ በሚያምር ሁኔታ ደስ ብለው የምናወራው እናንተ ብቻ እንደሆነ ታውቃለህ። እውነቴን እኮ ነው። ምን እንደሚያስደስተኝ እራሱ ባንተ ላይ ነው። ደስ ስላለሽ በጣም ደስ ብሎኛል። አሜን። በምታደርጋቸው ነገሮች ከሰው ምላሽ ትጠብቃለህ? በፍጹም። እኔ የሚያስደስተኝ ያደረኩት ነገር ሳይሆን ያሰብኩት ሀሳብ ነው።